ምክንያት ምንድነው? 88 ዓመቴ ነው። ከጣሊያን ጀምሮ እስካሁን ድረስ ብዙ አገዛዞችን አይቻለሁ እና በአሁኑ ጊዜ እግዚአብሔር ከሰማይ የጣለልን አብይ አህመድ እኔ ከሰማይ የጣላቸው ነው የሚመስለኝ። የሰው ልጅ እውነተኛ ዋጋና ሞራላዊ ልዕልና የሚለካው በምን መስፈርት ነው? ኩራት ይበልጣል ወይስ ስግብግብነት? ተስገብግበን እንጀራ መብላት ይበልጣል ወይስ ኮርተን ጦማችንን ማደር ይበልጣል? አንድ ውሻ በአፉ እውነተኛ የሚታይ የስጋ ቁራጭ ይዞ ሳለ ወንዝ ሲሻገር በውሃው ላይ የገዛ ጥላውን ያያል። በውሃው ውስጥ የታየው ጥላ ትልቅና ይበልጥ ማራኪ መስሎ ስለታየው ብቻ ያንን በአፉ የያዘውን እውነተኛ ስጋ ጥሎ በከንቱ ምኞት ወደ ጥላው ይዘላል። ትርፉ ምንድነው? ጥላውም የለም። በአፉ የያዘው እውነተኛ ስጋም በውሃው ተወስዷል። የሁላችንም አገር ሁላችንም የምንከበርባት ሁላችንም በልተን የምናድርባት የምናደርጋት እኛው ነን። ቅዝቃዜው በበረታበት ወቅት ላይ ውሻው የገዛ ጥርሱንና አፉን በበረዶ ላይ እያሻሸ ያደማዋል። ከአፉ የሚወጣውን ሞቅ ያለ የገዛ ደሙን ሲልስ በበረዶ ቅዝቃዜ ምክንያት ደሙ የሌላ እንስሳ ስጋ ወይም ጣፋጭ ማዕድ የመሰለው በደስታ ይልሰዋል። የገዛ አፉ መላላጡንና እየፈሰሰ ያለው የራሱ ደም መሆኑን ጨርሶ አይረዳም። እንዲያውም ይበልጥ በበረታ ቁጥር በበረታ ደስታ ይልሰዋል። ህመም አይፈጥርም? ጦም ማደር ጥሩ አይደለም። ወራዳ መሆንም ጥሩ አይደለም። የቱ ይሻላል ነው? በእድሜያቸው ድካም በቀራቸው ጥቂት ወራትና ዓመታት ውስጥ አንዳችም ምድራዊ የስግብግብነት የስልጣን ወይም የግል ፍላጎት ሳይኖራቸው ለነገዋ ኢትዮጵያና ለትውልድ ቀጣይነት ሲሉ ብቻ ይህንን አዲስ የለውጥ ሐሳብ ለመደገፍና ለመርዳት የገቡት የማይታጠፍ ታሪካዊ ቃል ኪዳን እንዴት ህሊናን አይነካም? እነዚህን ሰዎች ለመርዳት ቃል ገባለሁ። የምችለውን ሁሉ አደርጋለሁ። የምችለውን ሁሉ አደርጋለሁ። ይህ ትንታኔ ሜዳ ነው።